ሰላም እንዴት ናችሁ? ዛሬ እንግዲህ አነባበሩ አሰራር ነው ማሳያችሁ። አነባበሩን ለመስራት መጀመሪያ ለብ ያለ ውሃ እናደርጋለን። ከዛ እርሾአችንን እናደርግና እርሾአችንን በደንብ አድርገን እናዋህደዋለን። ከዚያም በመቀጠል ነጭ አዝሙድ እናስገባታለን። ነጭ አዝሙዳችን ይመስላል። ነጭ አዝሙዳችን ካስገባን በኋላ እሱንም በደንብ አድርገን እናዋህዳለን። ጨው ትንሽ እናደርጋለን። ጨው እንደየ ፍላጎታችን በጣም የምንፈልግ ከሆነ በደንብ እናደርጋለን። ትንሽ የምንፈልግ ትንሽ አድርገን በደንብ አድርገን እናዋህደዋለን። ከዚያም ትንሽ ስኳር እንደ ፍላጎታችን ነው። ስኳር ማድረግም አለማድረግም እንችላለን። ስኳር ስናደርግበት ያው ይጣፍጣል፣ ስኳር ሳናደርግበትም ይጣፍጣል። በሁለቱም አድርጋችሁ መቅመስ ትችላላችሁ። ያው እኔ ለህፃናቶች ስለሆነ የምሰራው ቤት ህፃናቶች ስላሉ ስኳር ሳደርግበት በደንብ ይበሉልኛል። ከዛም በመቀጠል ዱቄታችን እናደርጋለን። ዱቄታችን በጣምም አናወፍረውም፣ እንደ ዳቦ በጣም አናቀጥነውም፣ መካከለኛ አድርገን እናቦካዋለን ወይም እናዋህደዋለን ማለት ነው። ለቂጣ እንደምንጋግረው አይነት ነገር ከቂጣ ትንሽዬ ለስለስ አድርገን እናቦካዋለን ማለት። ከዛ ያቦካነውን ላስቲክ ሸፍነን ኩፍ እስኪልልን ድረስ በደንብ እንጠብቀዋለን። ኩፍ ካለልን በኋላ ይኸው ኩፍ ብሎ ስናየው እንደዚህ ብሎ ከአንድ ሰዓት ከሁለት ሰዓት በኋላ እንደዚህ በደንብ ኩፍ ይልናል። ከዛ ምጣዳችንን እናሰማና የመጀመሪያው እንደዚህ አድርገን እንጋግረዋለን። አይኑን እያያችሁት ነው። ከዛ እናውጣዋለን። ሁለተኛውን ከጋገርን በኋላ አይኑ በደንብ ሳይወጣ የኛውን እንደርብበትና ከዛ ከላይ የምናደርጋቸው እናዘጋጃለን። ከላይ የምናደርጋቸው በርበሬ፣ ዘይት፣ ኮረሪማ፣ ትንሽ ጨው እናደርግና በደንብ አዋህደን እንቀባዋለን። የጋገርነው አነባበሩ ይህንን ይመስላል ማለት ነው።